መጀመሪያ ባድሜ ዘመቻ ፀሐይ ግባት ሁሉም አለቁ አንድ ሳይቀሩ። አንድ ሻለቃ 3-4 አዛዦች አሉ። አዛዡ ሲሞት አስተዳደሩ ይገባል። አስተዳደሩ ሲሞት አዛዡ ሲሞት ምክትሉ ይገባል። ምክትሉ ይሞታል። አስተዳደሩ ግባ ይባላል። አስተዳደሩም ይገባል። እሱም ይሞታል። ሎጂስቲኩ ግባ ይባላል። ሎጂስቲክ አራቱም ያልቃሉ። የበታች እንደ ታች ወርደ የመቶ የጓድ የሻምበል ተው ምንም አይነት አመራር ጠፍቶ ከሻምበሎች ከሬጂሜንቶች ወይም አሁን ዛን ጊዜ ሻለቃም ነው የሚባለው አመራር ጠፍቶ አንዳንድ ቦታ ላይ ተራ ወታደሮች እስከ ሻለቃ ጦር ድረስ የመሩበት ጊዜ ያዋጉበት ጊዜ ነበርና 31ኛ ክፍለ ጦር የምትባል እዛ ላይ ተደምስሳ ምንም ከ10,000 ጦር 1,500 ምናምን ሰው ተርፎ እንደገና ተመልሳ እንደ አዲስ የተደራጀችበት ሁኔታ አለ እና 11ኛ ክፍለ ጦርም እዛ ተደምስሶ እንደ አዲስ የተደራጀበት ሁኔታ ነው የነበረውና ባድሜ ላይ ያ ሁሉ እልቂት ተደርጎ ሁሉ 6 ክፍለ ጦር በ60,000 የሚቆጠር ተደራቢ ጦር ኮማንዶ መጥቶ ነጋሲ የሚታዘዝ ኮማንዶ ስፔሻል ኮማንዶ መጥቶ ነበር። ነጋሲ ወላ የሚባል የቤተ መንግስት ጥበቃ አዛዥ የነበረው ነው። እሱም እዛ ተሰዋ። ኮማንዶም ተበተነ። ምንም አይነት መቋቋም አልተቻለም እና ይሄ ቁምና ዋነኛው የሰበራ ግንባር አያኛ ሜካናይዝድን በመተማመን አያኛ ሜካናይዝድ ሰብሮ ጾረናን ከሰበር ነው። ጾረና ግንባር ከተሰበረ በቀጥታ ሜካናይዝድ አያኛ ሜካናይዝድ እዚህ መጥቶ ሰንበል እዚህ አየር ማረፊያ ኤርትራ አስመራ ዙራ መያዝ ይችላል የሚል እቅድ ነው የነበረው። በዚህ ሁኔታ እንደገና ያ ውጊያ የባድሜ ውጊያ መንቀሳቀስ ስላልተቻለ እዛው ተቆመና የት ይመጣል ወደ የሰበራ ዋነኛው የሰበራ ግንባር ወደ ጾረና ተመጣና ጾረና ላይ 11ኛ አሁን የተረፈችውን 11ኛ 13ኛ ምናምን የሚባሉት ቡሬም የነበረው ጦር አሁን ወደ ጾረና እንዲመጣ ተደረገ። ጾረና ላይ ውጊያ ሲጀመር ሃያኛ እንግዲህ ግንባሩ የተሰጠው ለሃያኛ ክፍለ ጦር ነው። ሜካናይዝድ ነው፣ የታጠቀ ነው፣ በጣም የተደራጀ ነው፣ የሰለጠነ ነው። እንግዲህ ወያኔ አለኝ የሚለው የጦር ክፍልም እሱ ነበርና እሱ ሰብሮ ይገባል ተብሎ ነበረ። ውጊያው እንደተጀመረ በተወሰነ ሰዓታት ውስጥ ሃያኛ ክፍለ ጦር አንድ ታንክ በአንድ መስመር ታንኮችን በአንድ በር እያስገቡ 27 ታንክ በአንድ መስመር ተቃጠለ። ከዛ እግረኛ ገባ፣ 13ኛ ገባች፣ 11ኛም ገቡ። ብዙ ክፍለ ጦሮች እዛ ተሰለፉ። ከዛ ሰውና በቁሎ ሬሳው ሰው ሬሳ በሬሳ ሆነ። ሰውና በቁሎ ግመሉ ተደባለቀ። ውጊያው ተበላሸ። ሃያኛ ክፍለ ጦር እንዳልነበረ ሆነ፣ ተደመሰሰ። እንግዲህ እዛን ጊዜ ውጊያውን በበላይነት የሚመሩት እና እንትና ብቻ አይደሉም። የማዕከላዊ እዝ የሚባል ነበር። ማዕከላዊ እዝ የሚመራው በነ ሳሞራ ማነው መለስ ነው። መለስ ስዩ መስፍን፣ አባዱላ፣ አዲሱ ለገሰ እነዚህ ናቸው ኮሚቴ ሆነው ይሄንን ጦርነት የመሩ ነበሩ። በወቅቱ እዛው ነው የነበሩት። አሁን በኋላ ወደ አሸብር ለሃያኛ መደምሰስ ወደ አሸብር እንዲታሰር ተደርጎ ነበር። ግን ኃላፊነት የሚወስድም ሰው አልነበረም በቦታው። ያ ውጊያ ሁሉም ተደመሰሰ፣ በዛው ቆመ። እዚህ ጋር ላቋርጥ ግን ኮሎኔል የመጀመሪያ የፀሐይ ግባት ጦርነት አለ። ከዛ በኋላ ነው ደግሞ ወደ ጾረና የሄዱት አይደለም? አዎ። የመጀመሪያውን ድክመታቸውን ሳይሆን ተመልሶ ደግሞ ከእንደገና ወደ ጾረና ያ ሁሉ እልቂት እንደገና የኢትዮጵያ ውድ ልጆች እንደዛ ሲሰዉ ባንታ ስታየው ምንድን ነበር ችግሩ ብለህ ታስባለህ? አንደኛ እነዚህ ሰዎች የመደበኛ ውጊያ የሚባል ተዋግተው አያውቁም። አዛዦቻቸውም ይሁኑ አብዛኛው ሰራዊትም አዲስ ነው። ፊት የነበሩት አዛዥ ምናምን ሆኖ ፊት ገብተው አልቋል። ውጊያው ድሮም ቢሆን እነሱ የጫካ ውጊያ ነው፣ የጉሬላ ውጊያ ነው የሚችሉት። መደበኛ ውጊያ ተዋግተው አያውቁም። እስከ አዲስ አበባ ድረስ መደበኛ ማን ነው ታንክን ሜካናይዝድን መርቶ
ደርግን እየደመሰሰ አዲስ አበባ ያደረሳቸው የሻዕቢያ ጦር ነበረ። በዛን ጊዜ ለምሳሌ ሽሬ ላይ 614ኛ 16ኛ ኮር የሚባል ነበረ እና ሽሬ ላይ ደርግ የደመሰሰው የሻዕቢያ ሜካናይዝድ ነው። ምንም የሚያጠያይቅ አይደለም፣ እነሱም ያውቃሉ። እና ደርግ ከትግራይ ጀምሮ እስከ ጎንደር ጎጃምን ዘመቻ ዋልልኝ፣ ዘመቻ ብልሱማ ወልቂጡማ ሲታወጅም የሻዕቢያ ሜካናይዝድ እና የሻዕቢያ አዛዦች አብሮ ነበሩ። ደርግን በማጥፋት እስከ ቤተ መንግስት ድረስ ወያኔን ወስዶ ያስቀመጡት እነሱ ናቸው። ይሄ መረሳት የሌለበት ነገር ነው እና በደርግ ማጥፋት በደርግ ማስወገድ እንቅስቃሴ ውስጥም የጎላ ስራ የሰራው በውጊያም በተለያየም በስልጠናም ወያኔ ራሱ የማረጃ ስልጠና ሜካናይዝድ እንደውም አልነበራቸውም ማለት ትችላለህ። 80ዎቹ መጨረሻ እና አለምሼት ደግፌ ከገቡ በኋላ ሜካናይዝድ ስልጠና ራሱ የተጀመረው አንዳንድ በትናንሽ ነገር እንጂ ሜካናይዝድ የሚባል ሰራዊት አልነበራትም ወያኔ። እና በቃ ጉሬላ ወይም ሽምቅ ተዋጊ ሆኗ ነው ቤተ መንግስት የገባችው። እንግዲህ ቤተ መንግስት ከገቡ በኋላ ሻዕቢያ ነው ያደረሳቸው። በኢትዮጵያ ሀብት እና በኢትዮጵያ ልጆች ምንም ነገር ማድረግ እንችላለን የሚል ማሰብ ጀመሩ። በጣም የተሳሳቱትና ትዕቢት የወጠራቸው ችግር ውስጥም የገቡ እስካሁንም ችግር ውስጥ ያሉት በኢትዮጵያ ሀብት፣ በኢትዮጵያ ንብረት፣ በኢትዮጵያ ልጆች ሁሉንም ነገር ማድረግ እንችላለን፣ ሻዕቢያንም ማንበርከክ እንችላለን በሚል ነው ወደዚህ ጦርነት የገቡትና ችግራቸው ሰምቴ እንደሆነ የፈጀ ፍጅ፣ የወሰደ ይውሰድ፣ የተከፈለ ይከፈል ብሎ ገብሩ አስራት በቲቪ ሲናገር የነበረው ያው የኢትዮጵያን ልጆች ለማስጨረስ የታሰበና ሀብቱንም እንደፈለጉ ለመጠቀም የተፈለገው ነው። እና ታደሰ ጋውና የሚባል እንትን ነበረና የትምህርትና አስተዳደር ኃላፊ ልክ ጦርነቱ ተጀመረ እንደተባለ ባህር ዳር መጥቶ ስለ ጦርነቱ ሁኔታ ያብራራ ነበርና ይሄን ጦርነት እንዴት አድርገን እንችላለን? ሻዕቢያ የተሻለ ልምድ አለው። እንደገና ደግሞ ሳዋም ስልጠና እያደረገ ነው። በምንም አይነት ይሄን ጦርነት ልናሸንፈው አንችልም። እንዴት አድርገን እናሸንፋለን የሚል ጥያቄ ነው የነበረው። እኛ እናሸንፋለን አለ። 10 ሚሊዮን የኢትዮጵያ ወጣት ልናሰልፈው እንችላለን። አስታጥቀን አስመግበን 10 ሚሊዮን ልናሰጥፈው እንችላለን። ስለዚህ ምንም ቢሆን የፈጀ ጊዜ ቢፈጅ የረዘመ ጊዜ ቢረዝም እኛ ሁሉም የሰው ኃይል አለን፣ መሳሪያ አለን፣ ልናሸንፈው እንችላለን። ይሄ እንግዲህ ያለምንም እውቀት፣ ያለምንም ወታደራዊ እውቀት፣ ያለምንም ብስለት፣ ያለምንም ችሎታ የጫካን አስተሳሰብ ይዜ ያ ሁሉ ህዝብ የሰው ልጆች ማነው የኢትዮጵያ ልጆች እንደ ቅጠል ረገፉ እና እነሱም ያሰቡት አስመራን ለመያዝ ነበረ። እዛው ጾረና ላይ ተደምስሶ ቀረ። እዛው ባድሜ ላይ ተደምስሶ ቀረ። ያ ሁሉ ሰራዊት ማለት ነው።